በዛሬ ቪዲዮ ደግሞ የምናየው ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም እንዴት አናሊሲስ ሰርተን ትሬድ እንወስዳለን የሚለውን ነው። ይሄን ቪዲዮ እስከ መጨረሻው ትጠቀሙበታላችሁ። አሁን ወደ ቪዲዮ እንሄዳለን። ለምሳሌ 4 አወር ላይ የ4 አወር ኪ ሌቭል አለ ብለን እናስብና በ50 ሚኒት ማርኬት ልክ እዚህ ጋር መጣ። እዚህ ጋር ሪጀክሽን ኤሪያ ፖይንት ኦፍ ኢንተረስት ነው፣ የ4 አወር ኪ ሌቭል ነው ማለት ነው። ይሄ ኪ ሌቭል ነው ብለን እናስብ። ኪ ሌቭል ነው ብለን እናስብና ይሄ ልክ ማርኬት እዚህ ጋር ሲመጣልን በ50 ሚኒት ምንድነው የምናደርገው? እዚህ ጋር ከመጣልን በኋላ 50 ሚኒት ላይ ኦርደር ፍሎ shift እንጠብቃለን ማለት ነው። ልክ እዚች ጋር ምን አለች? ኦርደር ፍሎ ሎስቷ አለች። እቺ ሎስቷን አፕዴት ካደረገልን በኋላ ማርኬት መጥቶ እዚህ አካባቢ የሆነ ፖይንት ኦፍ ኢንተረስት ካለን በ50 ሚኒት ለምሳሌ እዚህ ጋር ምን ሊሆን ይችላል? እንደ ኦርደር ብሎክ ሊሆን ይችላል፣ ሰምታይምስ ፌር ቫልዩ ጋፕ ሊሆን ይችላል እና የመሳሰሉት የተለያዩ እንትኖች ሊኖሩ ይችላሉ። እዚች ጋር ምን እናደርጋለን? ወደ ታች ሴል እንገባዋለን ማለት ነው። ስቶፕ ሎሳችን እዚህ አካባቢ ማድረግ እንችላለን። ሴል ለመሆን ደግሞ ከፈለግን እዚህ ሃይ ላይ እናደርጋለን ማለት ነው። ፒፒያችንን በ4 አወር ሪጀክሽን ኤሪያ ያለበት ወይ ደግሞ 4 አወር ላይ ኪ ሌቭል ያለበት ቦታ ድረስ እናደርጋለን እንበልና እዚህ አካባቢ ነው ያለው ብለን ብናስብ የ4 አወር ኪ ሌቭል እዚህ አካባቢ ካለ የ4 አወር ኪ ሌቭል ምን እናደርጋለን? እዚህ ድረስ መያዝ እንችላለን ማለት ነው። ማርኬት እንዲህ እያደረገ ይመጣል ማለት ነው። ምናልባት ሆልድ ማድረግ ሊኖርብን ይችላል እንጂ እስከ 4 አወር ኪ ሌቭል ድረስ ስለሚሄድ፣ ለምን ማርኬት ከኪ ሌቭል ወደ ኪ ሌቭል ስለሚሄድ ማለት ነው። ስለዚህ በእንደዚህ አይነት መልኩ 4 አወር ላይ የተለያዩ ሪጀክሽን ኤሪያዎች ሊሆኑ ይችላሉ። ፖይንት ኦፍ ኢንተረስት የተለያዩ ሪጀክት ሊያደርጉት የሚችሉ ማርኬትን አይዴንቲፋይ ካደረግናቸው በኋላ በ50 ሚኒት ማርኬት እሱ ጋር ሲመጣልን ከዛ ኦርደር ፍሎ ሺፍት ሲያደርግልን ሺፍት ያደረገው በቦዲ ከሆነ በዛ ጊዜ ሚቲጌት አያደርግም። ቀጥታ ምን ያደርጋል? ድሮፕ ነው የሚያደርገው ማለት ነው። ስለዚህ ዳይሬክት ኢንትሪ ሁሉ ልንወስድ እንችላለን ማለት ነው። በዊክ ከሆነ ግን በዛ ጊዜ ምን ያደርጋል? መጥቶ ሚቲጌት ያደርጋል ማለት ነው። እዚህ ጋር በኦርደር መግባት እንችላለን፣ ኮንፊርሜሽንም ጠብቀን መግባት እንችላለን። ለምሳሌ እዚህ ጋር ፖይንት ኦፍ ኢንተረስት ወይ ደግሞ ሪጀክት ሊያደርገው የሚችል ኤሪያ ነው ብለን እናስብና ምንድነው የምናደርገው? እዚች ጋር በ50 ሚኒት ቤሪሽ ካንድል መጥቶ ሌላ ደግሞ ቤሪሽ መጥቶ በቦዲ ከዘጋ እሱ ጋር ኢንትሪ እንወስዳለን ማለት ነው። 50 ሚኒት ላይ ኮንፊርሜሽናችን ምንድነው? ኦርደር ፍሎ ሺፍት ካደረገ በኋላ ሚቲጌት አርግቶ ቦዲ ክሎጀር ካለው እሱ ኮንፊርሜሽናችን ነው ማለት ነው። ስለዚህ እዚህ ጋር መግባት እንችላለን። ቲፒያችን ደግሞ እንደ ፕራይስ አክሽኑ ይወሰናል እስከ ሃየር ታይም ፍሬም ኪ ሌቭል ድረስ ማለት ነው። ይሄ 4 አወር ነው፣ ይሄ ደግሞ 50 ሚኒት ነው ማለት ነው። በእንደዚህ አይነት መልኩ ከሃየር ታይም ፍሬም አንስተን እስከ ሎወር ታይም ፍሬም ያለውን ማርኬት በእንደዚህ አይነት መልኩ ትሬድ መውሰድ እንችላለን ማለት ነው። በሌላ ቪዲዮ እስክንገናኝ ይሄን ቻናል ሰብስክራይብ ማድረግ እንዳይረሱ። ይመቻችሁ።